በጉጉት ሲጠበቅ የነበረው የአብርሽና የሩታ ሰርግ ደርሷል። ዱባይ ላይ ሊካሄድ ነው። ማርች 30 በፈረንጆች የዚህ ወር መጨረሻ አብርሽና ሩታ ዱባይ ላይ ሄደው እዛ ሰርግ እንደሚሰርጉና እዛ እንደሚጋቡ ተናግረዋል ማለት ነው። ለዚህ ደግሞ ትልቅ ኦዲየንስ ወይም ደግሞ ተመልካቾቻቸው ትልቅ ብስራት ነው። እንኳን ደስ አላችሁ የአብርሽና የሩታ ደጋፊ የሆናችሁ። ይሄ ቀን እንዲመጣ ብዙ ነገር ለፍታችኋል፣ ብዙ ነገር ሆናችኋል። ይሄ የእናንተ አስተዋጽኦ ትልቅ አስተዋጽኦ አለበት የእነሱ እዚህ መድረስ። ምክንያቱም እኔ በጣም ብዙ ደጋፊዎች አይቻለሁ፣ የእናንተ ግን ይለያል ማለት ነው። እና እንኳን ደስ አላችሁ ለማለት እፈልጋለሁ። በመቀጠል ደግሞ አንዳንድ ልጆች በመጀመሪያ አሰላሙ አለይኩም ልበላችሁ። አሰላሙ አለይኩም እንዴት ናችሁ የሀገሬ ልጆች? ሰላም ናችሁ? ጾሙ እንዴት ነው? እንዴት ይዟችኋል ማለት ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ወዶቼ ትላንትና በአጋጣሚ ወደ ቲክቶክ ስገባ የአብርሽና የሩታ ቪዲዮ ተቆራርጦ ሳይ ወደ ዩቲዩብ መንደር ጎራ ብዬ ቪዲዮአቸውን፣ ምክንያቱም እኔ ረመዳን ላይ ብዙ ዩቲዩብ አልገባም፣ ብዙ ዩቲዩብ አላየም። ቪዲዮ ራሱ ረመዳን ከገባ 2 ቪዲዮ ነው የሰራሁት ማለት ነው። እና ብዙ ማላይም እላችኋለሁ፣ አንዳንድ ቲክቶክ ብቻ ነው የማየው። እና ትናንትና ቪዲዮን ሳየው የአብርሽና የሩታ ቪዲዮ ሳየው ወደ ዩቲዩብ ገብቼ አየሁት ማለት ነው። አብርሽና ሩታ የሰሩትን ቪዲዮ ማርች 30 በፈረንጆች ወደ ዱባይ እንሄዳለን፣ ለ2 ሳምንት እዛ እንቆያለን። የምንሄደው ለመዝናናት ነው ብለዋል። ለሰርግ ሳይሆን እዚህ ጋር አስምሩበት፣ ለመዝናናት ነው። ቀለበት ልናረግ ነው እዛ ተዝናንተን፣ ከዛ በኋላ የቀለበት ፕሮግራም እናረጋለን። ዋና አላማቸው መዝናናት ነው ውዶቼ፣ ሰርግ ሳይሆን መዝናናት ነው። ወይ አብርሽ ሳክሱ፣ የአብርሽ ሳክስ እኮ አያምጣም። ሲሰክስ እኮ በቃ አይኔ ግንባሬ ብሎ እኮ ነው የሚዋሸው። አንዴ ሰርግ ይላል፣ አንዴ ቀለበት ይላል፣ አንዴ ደግሞ መዝናናት ይላል። አሁን የሚሄደው ለሰርግ ነው ወይስ ለቀለበት ነው ወይስ ለመዝናናት ነው? እውነታው ነገር ለመዝናናት ነው እንጂ ቀለበት ሊሰርግ ወይም ደግሞ ቀለበት ሊያረግ አይደለም የሚሄደው። ቀለበት ስንቴ ነው የሚያረግለት? ቀለበት እስቲ ልጠይቃችሁ፣ ስንቴ ነው ቀለበት ያረግላት? ለሩታ ቀለበት የሚደረገው አንድ አይደለም እንዴ? አንዴ ነው ቀለበትን የማውቀው። አንድ ወንድ ልጅ የወደዳትን ሴት አንዴ ቀለበት ያረግ ወይ ሲያገባት ወይም ደግሞ ሲያጫት፣ እንደዛ ነው እኔ የማውቀው። ግን አብርሽ ዱባይ የሚሄደው የምንሄደው ቀለበት ፕሮግራም እናደርጋለን አለ። ለምንድን ነው አንተ? ቆይ ለመዝናናት ነው የምንሄደው ማለት ምን አሳፈረ? ያሳፍራል። መዝናናት እኮ ትልቅ ነገር ነው እንዴ! ስንቱ እየተመኘ ስንቱ መዝናናት እየፈለገ ገንዘባቱ ቤት ተጠቀም ስንቱ አለ እንዴ! ብትዝናና ብትዝናና እኮ በላብህ ነው፣ ሰርተ ባገኘው ገንዘብ ነው። አልሰረክ ምን አላልክ? ምን ሄደው ልንዝናና ነው ብለህ ብትናገር ምንድነው? ምን ይጎላል? ግዴታ መዋሸት አለብህ? ተመልካች በቃ ቪው ለማግኘት ግዴታ በቃ 1 አመት ሙሉ ያከረርከን 1 አመት ሙሉ የሰከስከን ሳያንስ ዛሬ ደግሞ በጣም ይደብራል በእውነት። ጾም ነው። እኔ መጥፎ ነገር መናገር አልፈልግም፣ ግን የአብርሽ ውሸት በዛ፣ ያቅለሸልሻል በእውነት። እኔ እንኳን ብዙም አልከታተልም፣ ግን ያንተን ውሸት አምነው የሚከታተሉ ነው የሚያሳዝሩኝ ማለት ነው። የምትናገረው ነገር እውነት ነው ብለው ማለት ነው። እና ለማንኛውም ይመቻችሁ። እስቲ እናያለን። ቀለበት ይሁን መዝናናት ይሁን ሰርግ ይሁን እስቲ አብረን የምናይ ይሆናል። ለማንኛውም ይመቻችሁ። ሌላው ደግሞ በጣም ብዙ ኮሜንት እያየው ነበረ። ሙቪና አብርሽ ለምንድን ነው ቪዲዮ የማይሰሩት? በጣም የኦዲየንስ መከበር አለበት። ኦዲየንስ የሚጽፈውን አስተያየት ሰምቶ ግዴታ የሆነ ነገር ማረቅ አለባቸው። አብርሽና ሙቪ የተለያዩበት ምክንያት ለምን ቪዲዮ መስራት እንዳቆሙ መናገር አለባቸው። እኔ ራሱ በጣም ነው ጥያቄ የፈጠረብኝ። አብርሽና ሙቪ ለምን በዚህ ልክ እንደተራራቁ ለምን እንደሆነ አይገባኝም። በነገራችን ላይ አብርሽ ከሙቪ ብቻ አይደለም የተራራቀው፣ ከእህቶቹ ከወንድሞቹ ላይ ተራርቋል። ከሀይሚ አይሰራም፣ ከኤፍሬም አይሰራም። በቃ የቡታጀራን አይፈልግም። ሲጀመር የቡታጀራ ዩቲዩበሮችን አይፈልግም። የሚፈልገው የአዲስ አበባ ሸገር በቃ። ምክንያቱም እሱ ሸገር ስለሆነ የሸገር ልጅ ሆነዋል።
የቡታጅራ ልጆች አይፈልግም እላችኋለሁ። አሁን እሱ የራሱ የሆነ ግሩፕ ፈጥሮ ከአብርሽ ከዳኒና ከጸጊ ሆነዋል ማለት ነውና ለዛ ይመስለኛል። ገባችሁ አይደል? ወይም ደግሞ አብርሽና ሙቢ ተጀምሩ ጓደኛሞች አልነበሩ፣ ለስራ ነበር የተገናኙት። ስራቸውን ሰርተው ሲጨርሱ ተለያዩ። ሙቤ አብርሽ የሙቤ ቻናል ከፈተለት። ሙቤ ደግሞ ቻናሉ ይዞ በራሱ መንገድ እየሰራ ነው ማለት ነው። በቃ ይሄ ነው። ምንም ይኸውላችሁ ዩቲዩበር እናንተ የዩቲዩብን ስራ ስለማታውቁ ስለማይገባችሁ ነው እንጂ የለም እንደዚህ ጓደኛሞች ነን ምናምን ብለው የሚመጡት ማለት ነው። ዩቲዩብ ላይ የእውነት ጓደኛሞች ሆነው ሳይሆን ለዩቲዩብ ነው ጓደኛሞች የሆኑት። ዩቲዩብ ደግሞ እንደምታውቁት ስራ ነው። ገባችሁ አይደለ? ስራ ስለሆነ የስራ ባልደረባ ሆነው ነው የሚሰሩት እንጂ የምር እኛ እንደምናየው ቪዲዮ ላይ የምር ጓደኛሞች ሆነው አይደለም። ገባችሁ? ለስራ ነው የሚጣመሩት። ወንዱም ሴቱም ይሁን ወንድና ወንዱም ይሁን ጓደኛ ነን ብለው የሚሰሩት ዩቲዩብ ላይ ለስራ ነው። በቃ ስራቸውን ሲጨርሱ የሚፈልጉበት ደረጃ ሲደርሱ ይበታተናሉ ማለት ነው። ገባችሁ አይደለ? ያለውን ሪያሊቲው ነገር ይሄ ነው እላችኋለሁ ውዶቼ። ለማንኛውም ግን ሙቢና አብርሽ የእውነት በጣም ብዙ ነገር አሳልፈዋል። ሙቢ አብርሽ ያለው ነገር ነበረ ሲያረግ የነበረው። ሩታ የሸገር ልጅ ሳትሆን የሸገር ልጅ ናት ብሎ ሲያጨበጭብ፣ ሲያዋክብ፣ ሲያሽቃብጥ አንዴ መጣች፣ አንዴ ሄደች፣ አንዴ ተቀበልናት፣ አንዴ ያመጣናት እያለ ከነሱ ጋር የአብርሽ እኮ እግር አጣቢ ነበረ ሙባል አስተግፍሩላህ ይቅር በለኝና በቃ ከአብርሽ ስርስር ሲንጦሮጦል ሲያወከበክብ ሲያውለበልብ ዣንጥላ ሲይዝ እኮ ነበር የከረመው። ግን መጨረሻ ያው ሸሹት ማለት ነው። ለምን እንደሆነ ባላቅም ሸሹት። እኔ ራሱ በጣም ነው የገረመኝ ለምን እንደተራራቁ። እንደነገርኳችሁ ነው ይመስለኛል በማዕከላቸው የሆነ ነገር ተፈጥሯል። ያው መቼም የሆነ ነገር ባይፈጠር እንደዚህ አይራራቁም ነበረ። ለማንኛውም በዚህ ሰሞን ኮሜንት ላይ ሁሉም ሙቢ እያለ ስለሆነ መልስ የሚሰጡ ይመስለኛል። ጠብቁ።